ሄርሚ ቴዲ አንቺ ምንድን ያከልሽው? ጣናነሽን እንዲህ በቅርብ በአካል አያታለሁ ብዬ አልገመትኩም። ቴዲ ምንድን ናት እንደዚህ የሚያበራው? ቢያንስ መብራቱን አጨራርገው አይኔን ወጋኝ እኮ። ተመልጠና አይ ከብቶች ግጠውኝ። ምን ያህል ቢግጡ ነው ማለት? ተማሪ እያለን የነበረው ድሬድ የት ሄደ? ኑሮ ሲከብደኝ በኪሎ ሸጥኩት። ቴዲዬ ቀልድ እኮ አይጠገብም። አይዞሽ ነገም ሌላ ቀን ነው። ማለት ፀጉር ባዳ አይደለም መልሶ ይበቅላል። ታርሶ ነው የሚበቅለው? እንዴት ነው የሚበቅለው? በግሎ ኢትዮ ቱርክ የፀጉር ንቅለ ተከላና የቆዳ ሕክምና ማዕከል። ለማንኛውም እዛ ነው የምሰራው። መተጎብኘን። አይዞ ጊዜ አላጠፋው። ግሎ ኢትዮ ቱርክ ሄድኩኝ። መስተንግዷቸው ይለያል። የቢሮው ማማር አይነገርም። ወደ ዶክተሩ ቢሮ ጠቆሙ። እንዴ ይህን ፊትማ አውቀዋለሁ። አዎ የቱርክ ፊልም ላይ አይቼዋለሁ። አሃ በትርፍ ጊዜው ነው ማለት ነው ፀጉር የሚተክለው? ታድሎ ባክ። ዶክተሩ እያሳሳቃ የቴኒስ ኳስ የምታክለውን ጭንቅላቴን ወደ ግራና ወደ ቀኝ እያዟዟረ አሰመረብኝ። እንዴ ፀጉር እንትከል ብለው ታቱ ሊሰሩኝ ነው እንዴ? ጋውኑን ሲያለብሱኝ የዶክተሩ ረዳት ሊያደርጉኝ ነው ብዬ ነበር። ለካ ሊተክሉኝ ነው። ደግሞ በአናቴ አይደለም የሚተክሉኝ፣ ፀጉር ሊተክሉኝ ነው ማለቴ ነው። ጋውናችንን ለበስን። ጠላት እንደተከተለና እንዳልተከተለን ቼክ አረግን። ዳይ ወደ ደን ምንጠራ። ኧረ ቀስ እያልክ መንጥረኝ አባቱ። ድጋሚ እንዳይበቅል ልታረገው ነው እንዴ? ወዲያው ተኛ ብለው እያገላበጡ ተከሉኝ። በሰመመን ፀጉሬ ጉፍር ብሎ በቅሎ አርበኛ ስመስል ይታየኛል። በረሃነት ደና ሰንብት። እውነትም ፀጉር ባዳ አይደለም ይበቅላል። ሰላም ነው? እንዴት ነህ? ይችን ጠጣ። ልጠጣው? ጠጣ። ዳቦስ በላው? እሺ። ግሎ ኢትዮ ቱርክ የፀጉር ንቅለ ተከላና የቆዳ ሕክምና ማዕከል ይጎብኙ።